አንዳንድ ሰዎች አሁን ቅድም ሳወራ ነበር ቤት ውስጥ እንግዳ መጥቶ ከሰዎች ጋር ሳወራ ነበርና መንፈሱ እንደሆነ ሳይናገሩ አንዳንድ ሰዎች መልእክት መጥቶልሃል መምህር መቤቴ እንደዚህ አርግ ብለሃለች ቅዱስ ሚካኤል እንደዚህ አርግ ብለዋል ምናምን ብለው ቮይስ ያስቀምጣሉ መልእክት ያስቀምጣሉ ምናምን ከዛ ምንድነው ይሄ ነገር እኔ እንደዛ ነገር አይመቸኝም ይሄ መልእክት መጥቶልሃል እንደዚህ ተብለሃል ታዘሃል የሚባል ነገር አልሰማም ስላቸው ጥፍት የሚሉአሉ አንዳንዶቹ ሃይ በቃ አይወድ ምናምን ተብሎ ልም ይላሉ ለምን እሺ ብላለች እንደ መቤታችን እንደዛ አለች እንደ እሺ ምን ላርግ ብዬ ታዝዤ ምናምን እንትን ጥፍጥፍ ምን ይመስላቸዋል አንዳንድ ሰዎቹ እኔ እንደዛ ነገር እንደማልወድ ሲያውቁ ይጠፋሉ አንዳንዶቹ ደግሞ እስቲ ይጠይቃቸዋለሁ እንዴት ብላ ነው በህልም ነው የነገረችሽ በእውን መታ ነው ወይስ እንዴት ነው መቤታችን እስቲ አንቺን መልእክት የነገረችሽ ለመምህር ተስፋዬ ንገሩ ያለችሽ ምንድነው ብዬ ስጠይቃቸው እሱማ እንትና ኔራ ያለው አጋንንት ነው ታዞ ድንግል ማርያም አዛው ይጮሃል አይደለ ካንቺ ይልቅ አጋንንቱ ቀረባት ለመቤታችን ወይም መቤታችን ለአጋንንቱ ቀርብ ነሽ ማለት ነው አንቺ ትቆርቢያለሽ አልኳት አዎ ትሰግጃለሽ አዎ ትጸልያለሽ አዎ እንዴ ታዲያ የልጇን ስጋና ደም የምትቀበይላት አንቺ እያለሽ የምትጸልይ የምትጾሚ ገነት መንግስተ ሰማያት የተፈቀደልሽና ክርስቶስ ቤዛ የሆነልሽ አንቺ ንጹህ ሰው እያለሽ እንዴት ነው ባጋንንት በኩል መልእክት የሚመጣው አልኳት ጸጥ ደነገጠች ልጅቷ እንደዚህ ምላት አልመሰላትም ነበር እና እስቲ አስረጅ አዎ በጣም ቆይ ይኸውልህ አሁን በቃ ዳይሬክትሊ ቆይ አንዴ ጀመርኩት ልጨርስ እንጂ እሺ ማም እና እቺ ልጅ በጣም በቃ ደንግጣ ቃላት አልተናገረችም እንዴ አውሪኝ እንጂ ስላት መምህር አስቤው ማላቀው ነገር ነው የነገርከኝ አለችኝ እንዴት ይሄ ማሰባቀሽ አቃተሻኳት ለካ በዛ ሰዓት እኔ እንደዚህ ቢሰነግራት ደንግጦ ሄዷል ለምን ሲነቃበት መንፈስ እንደ ልክ ጸበል ሲነካው እንደሚሄድ ወይም ደግሞ ውጣ ተብሎ እንደሚሄድ ሁሉ ሲነቃበት ብን ብሎ የሚሄድ መንፈስ ማለት ይላችሁ መንቃት መማር ማወቅ ጥቅም አለው ብላችሁ ስታውቁ ስትነቁ የሚሄድ አለ በአስተሳሰባችሁ በኩል ተደግፎ የሚቀመጥ የሚደበቅ መንፈስም ስላለ ማለት ነው ይሄን በደንብ አዳምጡ አስተሳሰባችሁ የዋህነት ስላለበት ቅንነት ስላለበት በጣም እንደ ጅልነት ሞኝነት የመሰለ ክርስትና ምንኖር ሰዎች አለን ይሄ የተባለውን ሁሉ መስማት አጋንንቱ እመቤት ያቃጠለችኝ ንስሐ ግቡ ተብላችኋል እንደዚህ ሁሉ ተብላችኋል ጨሌው እዚህ ቤት ውስጥ ያለው ጨሌ ካልተጣለ ሁሉም ካልቆረበ ሁሉም ንስሐ ካልገባ አልወጣም እኔ እንዳትወጣ ተብያለሁ ይላል ከቤት ውስጥ ግን አንድ አመፀኛ ያዘጋጃል ለምን አልቆርብም የሚል አልጠመቅም የሚል በሱ ምክንያት ነው ቤቱ ያልዳነው ለማስባል እኮ ነው ለምን ሁሉም ካልተጠመቀ ሁሉም ካልቆረበ ሁሉም ንስሐ ካልገባ ሁሉም ካልተጠመቀ እኔ አልወጣም ስለሚል መንፈሱ አንዱን እንዳይቆርብ የመንፈሱ እንዲቆይ አንዱን አመፀኛ ያደርጋል አንዱን ቤተሰብ ይሄ ግን የመንፈሱ ሲስተም ነው እና በጣም ልጅቷ ደንግጣ መምህር ይሄ ነገር አስቤበት አላቀም አለችኝ ይኸውልሽ አልኳት እመቤታችን አንቺ ትሻያታለሽ ካጋንንቱ እንዴ የፈለገ ኃጢያተኛ ብትሆኚ የፈለገ አይነት እርኩስ ስራ ብትሰሪ ከሰው አጋንንት አይሻላትም ሄደና ለቤተሰቡ እንደዚህ አይነት መልእክት ንገር አትልም ግን በመድረክ ላይ መምህር ግርማም ሌሎችም አባቶች ሲያጠምቁ ሰምታችሁ ከሆነ ማን ሲባል ጠቋር ነኝ ወይም ቡዳ አዳልሞቴ ነኝ ይላል ምን አረካት ልጅቷን ወይም ቤተሰቡ ምን አረካው ሲባል እንዲያርጌ ቤተሰቡ እንደዚህ አርጌ አሰቃየሁት ይሄ እንደዚህ አርጌ ሀብት ንብረታቸውን በላው ትዳራቸውን አፈረስኩ ይላል ከዛ ሁሉም ተሰብሰብና ውጣ ይላል ከቤተሰብም ከልጅም እዛ በተቻለው መጠን ተሰብስቦ ይወጣል መንፈሱ የታዘዘው እምቢ ያለ ያመፀ እዛው መንፈሱ ተሸክሞ ይኖራል ይሄ ነው እንጂ ሄደና እንደዚህ አርግ ይሄን እንደዚህ አርግ ቤተሰቡ እንዲሰግድ አርግ ምናምን በፍጹም እንደዚህ አይነት ትእዛዝ የለም እንዴ ሰይጣንን አዘነው ከሆነ ስራ የምናሰራው እንዲደክም ጉልበቱ እንዲደክም ወይም ደግሞ እኛን የቀጣን ያክል እድሜ ልካችን ያሰቃየን ያክል እሱ እንዲሰቃይ እንጂ መሆን ያለበት ለኛ መልእክት አምጥቶ አስቡት ከእግዚአብሔር ከድንግል ማርያም ከቅዱስ ሚካኤል ሰይጣን ተሽሎ ማለት ከኛ ተሽሎ ከመላእክቶች መልእክት የሚቀበል ሆኖ እንዲያርጉ ተብላችኋል ብሎ ሲናገር እኛ ከእግዚአብሔር በጣም የራቅን ከመላእክቶች በጣም የራቅን ሆነ ሰይጣን ቀርቦ ለቅዱስ ሚካኤል ሊያው ስለታሰረ ታስሮ እኮ ነው መምህር የሚለፈልፈው ኧረ በእናትህ አይደለም ታስሮ ሲኦል ገብቶም እንኳን ቢሆን የፈለገ የተቃጠለም ቢሆን የሚናገረው ለምን አናምንም ሳይሆን አንቀበልም እውነት ሊናገር ይችላል እንዲያርጉ ተብላችኋል ብሎ ሊናገር ይችላል ያ እውነት ግን የተጻፈን ታፔላን ብቦን እንጂ ቢናገረው
እሱ ተናገር ተብሎ አይደለም የሚናገረው። መንገድ ላይ አንድ ታፔላ ወይም አንድ ማስታወቂያ ተለጥፏል። 5 ሰዎች ተደርድረው ምን ይላል ብትሏቸው 5ቱም ይናገራሉ። 5ቱም ያንን መጽሐፍ ያነቡታል ወይም ደግሞ ያንን ማስታወቂያ ያነቡታል። እዛ ቦታ ላይ ሰይጣንም ካለ ያነበዋል። ልክ እንደ ኢዮብ ማለት ነው። ኢዮብ በሰላም እየኖረ እያለ ሰይጣን ህይወቱን ያይበት ነበረ። ግን መላእክቶችም ደግሞ ህይወቱን ያያሉ። እግዚአብሔርም ያየው ነበረ። ሰይጣንም እግዚአብሔር ምን አለው? ኢዮብ ወዳጄን አየኸውን ሲለው አዎ አየሁት አለ። ሰይጣንም ያየዋል። እዚህ ጋር ደግሞ መላእክቶችም ወይም እግዚአብሔርም ያየው ነበረ። አየው ወዳጄ ኢዮብ አይከዳኝም አለ። ስለዚህ በጎ ነገር ስንኖር ወይም መጥፎም ህይወት ስንኖር መላእክቶችም እርኩሳንም ነው እንጂ የሚያዩን ሰይጣን አይቶ ስለነገረን እሱ ትክክለኛ ነው ማለት አይደለም። ማን ጠራህ አንተ እንድትነግረኝ አልፈልግም አፍን ዝጋ ብላችሁ አፉን አዘግታችሁ እንዲያውም ታሰር ካሁን በኋላ ሳትጠየቅ እንዳትለፈልፍ ማን መልእክት አምጪ ያደረገህ ብላችሁ ነው ማሰር ያለባችሁ። እንዳይናገር ምንም መልእክት እንዳያመጣ። ይሄ ነው እኔ የምረዳው። እኔ ቶሎ ለምን ዳንክ የምትሉኝ ሰዎች፣ እንዴት ቶሎ ዳንክ፣ እንዴት ቶሎ ተፈወስክ፣ እንዴት ነው ቶሎ መንፈስ የሚያዝልህ የምትሉኝ ሰዎች መንቃት ያስፈልጋል። ማወቅ ማንበብ፣ በትኩረት መንፈሱ ሲስተውና ብልሃቱ ምን እንደሆነ በደንብ አድርጎ ብልሃቱን ማወቅ ያስፈልጋል ብዬ ነው የማስበው። ቤተክርስቲያን በጣም ከባድ አደጋ ውስጥ ከገባችባቸው 3 ከባድ ፈተናዎች ውስጥ አንዱ ይሄ ነው። በአስማት፣ በድግምት፣ በድብትርና ደብተራዎች እየተንቀሳቀሱ ነው ተደራጅተው። እንደነማን ለመምሰል እንደሚያጠምቁት እንደሚፈውሱት አባቶች ለመምሰል ጥረት እያደረጉ ነው። እግዚአብሔር አይፈውስ ይፈውስ፣ እግዚአብሔር አያጥምቅ፣ እግዚአብሔር ሰው አስነስቶ ስራ አይስራ አይደለም እያልን ያለ ነው። ግን መርምሩ ነው መርምሩ። ዝም ብሎ ጠቋር መንፈስ ያደረበትን በቶ እጁን አይጫንባችሁ። እግዚአብሔር አምላካችን ያስቀመጣቸው ሚስጥር የገላለጡ በጣም ብዙ መጽሐፍቶችንም በጣም ብዙ ቪዲዮዎችንም በጣም ብዙ መጸለይ የምትችሉበት ጊዜም ስላለ መርምሩ። ጊዜው በጣም ባለጸጋ የምትሆኑበት ጊዜ ነው። በእግዚአብሔር ጥበብ በእግዚአብሔር ጸጋ የምታድጉበት ጊዜ ነው። ካወቃችሁበት ብዙ ኢንፎርሜሽኖችን አይቶ ማመዛዘን የሚቻልበት ጊዜ ነው። እንደ ድሮ ጊዜ ቢሆን ኖሮ ስልክ ባይኖር፣ ማህበራዊ ሚዲያ ባይኖር፣ ቴሌቪዥን ሬዲዮ ባይኖር ኖሮ እንዴት ነው ሐቀኛውና ሐሰተኛው የሚታወቀው? ሐቀኛና ሐሰተኛ ተደባልቀው ስለነበር ነው። በጻድቆ በአባታችን በአቡነ ተክለ ሃይማኖት ዘመንም ገና እድሜያቸው 30 ዓመት 40 ዓመት በነበረበት ሰዓት ያባረሯቸው ያሳዷቸው የነበሩት ተክልዬን በዘመናቸው ማለት ነው። ብዙዎቹ አባቶች ይሳደዱ ነበር። አባ በጸሎተ ሚካኤል ይሳደዱ ነበር በዘመኑ በነበሩት ሐሰተኛ አገልጋዮች ድብትርና ይከተሉ በነበሩ ክርስቶስ ሰምራ በነበረችበት ዘመን ያለኛ ደብተራ ክንዱ ላይ ያስቀበረውን ገድሏ ላይ ታዩታላችሁ፣ ትሰማላችሁ ታሪኩን። አይረብህም፣ አይጠማህም፣ አትሞትም፣ አትታመምም ብሎት ሰይጣን አታሎት ያ ደብተራ ክንዱ ላይ ያስቀብረው ሲኖር ቆይቶ ቅዱስ ክርስቶስ ሰምራ እንዴት እንዳማለለችው ታሪኩን ታውቁታላችሁ። እና በጥበብ ስም ህዝቡንም ራሳቸውንም አጥብበው ቤተክርስቲያንን ለማጥበብ በመናፍቃን አስተሳሰብ በመናፍቃን ትርክት ውስጥ ከተዋት የነሱ አፍ ማላመጫ የነሱ ማላገጫ አድርገዋታል። ቤተክርስቲያን ማን ሲባል ደብተራ ነው፣ መጫወቻን ያደረጓት። እዛ ቦታ ስንት ስትር መጠመጥ የነበረች ልጅ መታ ቤተክርስቲያን ውስጥ ደግሞ አሁን እቺ ኢንተርቪው ስናደርጋት የነበረችው ልጅ ወደ ፕሮቴስታንት አዳራሽ ብትሄድ ወደ ሌላ እምነት ብትሄድ ይፈረድባታል። ምክንያት አላት እኮ በቂ ምክንያት አላት። በእሱ አቅም ነው የምላችሁ። ትክክል ባይሆንም ምክንያቷ ለምን ሄድሽ ብትባል እንዲህ ስላየው ይሄን ሲያደርጉ አይቻለሁ እንደዚህ ሆኛለሁ እኔም ራሴ ልትል ትችላለች። ውሸት ነው ሐሰት ነው ምናምን ትላለች። ስለዚህ አለኝ የምትላቸው ምክንያቶቿ ያየቻቸው የነበረችባቸው ምክንያቶች ናቸው። በማን ስህተት? ቤተክርስቲያን በሚያገለግሉ አባቶች ስህተት ምክንያት ነው እቺ ምክንያት እንዲኖራት ያደረጉት። ለምትጠየቀው ጥያቄ በሙሉ መልስ የምትሰጠው ከአባቶች ስህተት የተነሳ ቤተክርስቲያን ላይ ይሄ ነገር ስለታየ ነው። እና ጥንቃቄ ማድረግ አለብን። እንደው እባካችሁ ራሳችሁን ጠብቁ። ሰይጣንን መስማት ሰይጣንን ማዳመጥ ጠንቋይ ቤት ከመሄድ አይተናነስም። ግን የትኛው አይነትን ነው? ምን አይነቱን ንግግር ነው የምንሰማው? አባቶች እንዴት አድርገው ነው ያስተማሩን? በምን መልኩ ነው ያስተማሩን የሚለው ነገር በደንብ ማስተዋል ያስፈልጋል። ገድል የሚያነብ ስንክሳር የሚያነብ ድርሳን የሚያነብ ሰው አይሸወድም። መጽሐፍ ቅዱስ የሚያነብ ሰው አይሸወድም። አንድ ሁለተኛ ነገር ደግሞ የሚጸልይ የሚጾም የሚሰግድ በአግባቡ ንስሐ እየገባ ቅዱስ ቁርባን የሚቀበል ሰው አይሸወድም። ሁለት በሉ። ሶስተኛ ደግሞ ጊዜውን የሚዋጅ ዘመኑን የሚዋጅ በደንብ አድርጎ የሚያስተውል ምንድነው እየተከናባ ለምሳሌ
ከኦርቶዶክስ አንድ የሆነ መናፍቅ የሆነ ሰባኪ ወደ ፕሮቴስታንት ሄጃለሁ ቻው ብሎ ስለሄደ ሁሉም ሰባኪ እንደዛ ነው ማለት ነው? አይደለም። ልክ እንደዛ ሁሉ በሚያጠምቁ አባቶች ስም የሚያጭበረብር አጭበርባሪ አጥማቂና ደብተራ ስለመጣ ሁሉም አንድ ናቸው ማለት አይደለም። ማስተዋል ማገናዘብ ያስፈልጋል። ትክክለኛው ነገር ፈልጎ ማግኘት ያስፈልጋል ነው። ይሄን ማስተዋል እና ሰይጣን ሲጮህ አትስሙት የሚባለው ምን ሲሆን ነው? ንስሐ ግቡ ሲላችሁ፣ ተጠመቁ ሲላችሁ፣ ቤት ውስጥ እንደዚህ ያለ እንደዚህ ያለ እናንተ እንደዚህ ካላረጋችሁ አልወጣም ብሎ ሲል እንደዚህ ነገር አይሰራም። እኔ ውስጥ ያለው ሰይጣን እኔን በተመለከተ ብቻ ነው የሚጠየቀው። የሆነች እህቴ የሆነ ወንድሜ ላይ ያለ ሰይጣን ሲያዝ ምን አረከው በህይወት ዘመኑ ምንድነህ ሲባል ዛር ነኝ፣ አይነ ጥላ ነኝ፣ መተት ነኝ፣ ከተወለደ በኋላ ነው የገባሁት ይላል። ከዛስ ምን አልከው? አርጌዋለሁ። በላሁን ታሰር። እሺ አይ እኔ የምታሰረው እናቱ ጋር ያለው ሲታሰረው እኔ የምታሰረው ቤት ውስጥ ያለው ጨሌ ሲወጣ ነው፣ ሁሉም ንሳ ሲገቡ ነው መውጣው ምናምን አይሰራም። እንደዚህ ነው። እኔ ጋር ያለው እኔ በእኔ ህይወት ላይ ነው ችግር ሲፈጠር የነበረው እኔ ጋር ያለው እኔ ጋር ነው የሚታሰረው። እናት ምናልባት ልጆቿ በህመም ሲሰቃዩ ስታይ ከኔ ወደ ልጆቿ የሄድክ የዛር መንፈስ ታሰርና ወደ እኔ ተሰብሰብ ብላ ልታሰር ትችላለች። ለምን? ከሷ ወደ ልጆቿ ነው ሄደው። ልጆች ግን ከኔ ወደ እናቴ የሄድክ አይልም። ለምን? ከልጅ ወደ እናት አይሄድም። ከእናት ነው ወደ ልጅ የሚመጣው። ወይም ደግሞ እናቴ ላይ ያለ መንፈስ ና ወደ እኔ ታሰር አይባልም። እኔ ከመኖሬ በፊት እኔ ከመወለዴ በፊት እናቴ ላይ ሆኖ ምን ሲያስመልካት እንዴት ሲያስደርጋት ምን ሲያስደርጋት የነበረ መንፈስ እንዴት ነው እኔ ስቤ አምጥቼ እንደገና መከራ ውስጥ መገባው? ይሄን መጠንቀቅ ያስፈልጋል። ሌላው አትስሙት የሚባለው መልእክት አለኝ ብሎ ሲመጣ ነው። መልእክት አለኝ ብሎ ሲመጣ መልእክትህ ለአንተ ለራስህ እሳት ይሆንብህ። ያንተን መልእክት አልቀበልም። ለእኔ መልእክት የሚያመጣልኝ ቅዱስ ሚካኤል፣ ድንግል ማርያም እና ቅዱሳን እና ራሱ መድኃኔዓለም መልእክት በቃ ከሱ መልእክት በህልሜ ያናግረኛል፣ በሐሳብ ያናግረኛል፣ በሰው ላይ አድሮ ያናግረኛል አይደል ብሎ ነው የሚመለሰው። ሰው ይሻለዋል እግዚአብሔር። አንተ እንዴት ነው መንግስተ ሰማያትም ገነትን መግባት የማትችል ሲኦልም ገብተህ የምትቃጠል ተመችቶ እንኳን እንድትቀመጥ የማትፈለግ መንፈስ እንዴት ነው ለኔ መልእክት የምታመጣልኝ ብላችሁ እንቅጩ መንገር ነው። እንዳልኳችሁ ልጅቷ ቅድም ያነሳዋላችሁ ልጅ ሳስደነግጣትና ስትደነግጥ ከላዩ ላይ ብን ብሎ ነው ሄደው። ጸጥ ያለችው ለረጅም ሰዓት በቃ። ከዛ እሷ እስክትመለስ ወደ ልቦና ዝም ብዬ ጠበቅኳት። መምህር አውራጅ አለችኝ። እንደ አንቺ እስክትመለሽ እየጠበቅኩሽ ነው አልኳት። አይ ዝም አልሽ እኮ ስላት ገርሞኝ እኮ ነው እንዴ እንዴት ይሄን ማሰብ አቃተኝ አለች። ይሄንን ማሰብ የጀመረችው ግን ስለነቃሁበትና ስላስደነገጥኩት ነው። እናንተም ልክ እንደዚህ ማድረግ አለባችሁ ነው እያልኩ ያለሁት። ከሰው ይልቅ እንዴት ሰይጣን ተሽሎ ድንግል ማርያም ለሰይጣን ሂድና ለልጅቷ መልእክት ንገራት፣ እንዲህ ቤት ውስጥ እንደዚህ ታዛችኋል፣ የሚመጣ እንግዳ አለ እንዲያርጋችሁ ተቀበሉት፣ ይሄን ብሉ፣ ይሄን ጠጡ፣ ይሄን ልበሱ፣ ይሄን ያክል እህል አከማችሁ፣ ይሄን እንደዚህ አድርጉ ብሎ እንዴት መንፈስ ያዛል ብዬ ስነግራት ነው የደነገጠችው። እግዚአብሔር አንቺ ኃጢአት ብትሰሪ አንቺ አትሻትም ለድንግል ማርያም? ኃጢአት እየሰራሽም ንስሐ እየገባሽም ክርስቶስ የሞተው ለአንቺ ስለሆነ ቤዛ የሆነች ለአንቺ ነው። ለአንቺ ነፍስ ነው ክርስቶስ ወርዶ በአጭር ቁመት በጠባብ ደረት ተወስኖ ደሙን አፍስሶ ከድንግል ማርያም ተወልዶ በአብ ቀኝ ተቀምጦ ለእኛ ነው በቤተ ክርስቲያን ውስጥ ሥጋው ደሙን ያዘጋጀልን፣ ለአጋንንት አይደለም። ስለዚህ ሰው ይሻለዋል እግዚአብሔር።